الله سبحانه وتعالى بقرآن وستلاي بالله قرآن بالنبي صلى الله عليه وسلم سنة أطبق أن اندنيز عند اندن هون يزال مالتنا واعتصموا بحبل الله جميعا ولا تفرقوا إلى بالله سبحانه وتعالى جمد تساسروا إلى عند هونو أتلايو على يا الله سبحانه وتعالى جمد والإيمان بالله بالله سبحانه وتعالى مامن يا أمنة جمد مالتنا بأسلمنا مالتنا عندونو أتلايو لال النبي صلى الله عليه وسلم بحديثات شو አይሁዳውያን ወደ 71 እንደሚካፈሉ ተናግረው እንደዚያም ክርስቲያኖች ነሳራዎች ወደ 72 እንደሚካፈሉ ተናግረው የዚህ ኡማ የነብዩ ሰለላሁ ዐለይሂ ወሰለም ኡመት ደግሞ ወደ 73 እንደሚካፈል ተናገሩና ከነዚህ ውስጥ ሁሉም የእሳት ሲሆኑ አንዷ ስትቀራ ያኔም ሰሃቦች ወመን ያ ረሱላህ አሉ ታሪቺ አንድ ምትድነዋ ከእሳት ምትድነዋ አንዷ መንገድ ማናት ብለው ጠየቁ በአንዷ መንገድ ብቻ ይዘው የሚድኑት ከእሳት እነማን ናቸው ብለው ጠየቁ ያኔም ነብዩ ሰለላሁ ዐለይሂ ወሰለም አሉ من كان ما انا عليه اليوم واصحابي አሉ እኔና ሰሃቦች አሁን ባለንበት ሁኔታ ያሉት ሲቀሩ አያችሁ አይደል አህሉ ሱና ወል ጀማዓ بالله سبحانه وتعالى كما تساسروا عند يهونو النبي صلى الله عليه وسلم سنة يتساسبوا السنة والجماعة የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ይከተላሉ ማለት ነው አንድነታቸው የነብዩ ሰለላሁ ዐለይሂ ወሰለም ሱና በመከተል አላህ Subhanahu Wa Ta'ala ያዘዘውን ትእዛዝ በመስራት የከለከላቸውን በመከልከል ነው وما آتاكم الرسول فخذوه وما نهاكم عنه فانتهوا እንዳለ አላህ Subhanahu Wa Ta'ala መልእክተኛው ሰጣችሁ ነገር ያዙአል የከለከላቸውን ደግሞ ተከልከሉ አለ አላህ Subhanahu Wa Ta'ala አንድነት የነብዩ ሰለላሁ ዐለይሂ ወሰለም ዲን አጥብቆ መያዝ ነው አንድነት በሱና ነው ያለው አንድነት የአላህ Subhanahu Wa Ta'ala ትእዛዝ በማክበር ላይ ነው ያለው አንድነት በአላህ Subhanahu Wa Ta'ala እምነት ላይ ነው አንድነት በቢድዓ የለም አንድነት በመለያየት የለም አንድነት በሽርክ የለም አይገኝም ማለት ነው እነዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቋቸው የቢድዓ አዲስ መጤ የሆኑ ዲና የመጡ አዲስ መጤ የሆኑ ነገራቶች በዲን ላይ የተፈለሰፉ የመጡ የገቡ መጤ የሆኑ የአምልኮ አይነቶች ሁሉ ሙስሊሞችን ይለያያሉ ማለት ነው ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኢያኩም ወሙህደታት الامور ብለው ያስጠነቅቁ ማለት ነው አዲስ መጤ የሆኑ ነገራቶችን ተጠንቀቁ አሉ ራቁ አሉ ምክንያቱም እያንዳንዱ አዲስ መጤ ነገር ቢድዓ ነው አዲስ ነገር ነው ቢድዓ ደግሞ ምንድነው ጥሜት ነው ነብዩ ሰለላሁ ዐለይሂ ወሰለም አያችሁ አይደል ጥሜት ላይ መሰብሰብ የለም ማለት ነው አንድ መሆን ጥሜት ላይ የለም ማለት ነው ስለዚህ አንድነት ያለው ምን ላይ ነው ተውሂድ ላይ ነው አያችሁ አይደል ተውሂድ አላህ Subhanahu Wa Ta'ala በብቸኝነት ስናመልክ ከቢድዓ ከሽርክ ስንርቅ አንድነታችን ይገኛል والله በዚህም ነው አላህ Subhanahu Wa Ta'ala አንድ እንድንሆን ያዘዘን ወአዕተሲሙ ቢሐብሊላህ ነው ያለው በአላህ Subhanahu Wa Ta'ala ገመድ ተሳሰሩ ነው ያለው የአላህ ገመድ ወልቁርአን ተብሏል በሱ ማመን ተብሏል ዛሬ የተለያዩ አዳዲስ የሆኑ ነገራቶች መተዋሉ አሉ ማለት ነው ሰዎች ይቻላል ብለው የሚያመጡአቸው ማለት ነው የተለያየ ደካማ ሐዲስ በመያዝ ደካማ የሆነ አረዳድን በመያዝ ሰዎች ላይ ይጭናሉ ከዛም ደግሞ በዛ ነገር አንድ እንደሆነ ይፈልጋሉ ማለት ነው እንጠንቀቅ ማለት ነው አንድነታችን የምናገኘው የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀን ስንይዝ ነው ነብዩ ሰለላሁ ዐለይሂ ወሰለም ከከለከሉ ነገር ስንርቅ ነው ማለት ነው ያ ካልሆነማ ነብዩ ሰለላሁ ዐለይሂ ወሰለም ባላዘዙን ነገር በቢድዓ በመጤ በሆነ ነገር በሽርክ በእነዚህ ነገሮች ምን ዘፈቅ ከሆነ والله አንድነት አይኖርም ማለት ነው አንድነት አይኖርም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ቦታዎች አስተምረውናል ሚለመነው ሚታረደው ሚሰገደው ደረስልኝ የምንለው አላህ Subhanahu Wa Ta'ala ብቻ እንደሆነ ማለት ነው ወሲላ በአላህ Subhanahu Wa Ta'ala ብቻ ነው ሙታን ወደ ቀብር ጋር ሄደን ድረሱልኝ አንልም የቀብር አፍራን በላ
አያችሁ ሽርክ ነብዩ ሰለላሁ ዐለይሂ ወሰለም ቀውናል አላህ ሱብሓነሁ ወተዓላ አስጠንቅቆናል ከሽርክ በተለያዩ ቦታዎች ማለት ነው ሰውየው ተውበት ሳያደርግ የሞተ ከሆነ እሳት እንደሚጠብቀው ማለት ነው አያችሁ ዛሬ አንድነታችን በተውሂዳችን ነው በእምነታችን ነው በአላህ ሱብሓነሁ ወተዓላ ዲን ስንሰባሰብ ነው ማለት ነው በተቻለን ያህል በአላህ ሱብሓነሁ ወተዓላ ገመድ አንድ በመሆን የነብዩ ሰለላሁ ዐለይሂ ወሰለም ሱና ግልጽ በማድረግ ካስጠነቀቁን ከተለያዩ ከሽርክና ከቢድዓ አይነቶች በመራቅ በአላህ ሱብሓነሁ ወተዓላ እምነት ገመድ አንድ እንሁን ማለት ነው